ሞጣ እኔ ፋኖ ነኝ አይደለም ማንንም ይሁን እንኳን አይደለም ሚዲያ ላይ በግልጽ የምነግርህ ባፈሙዝ የገጠመኝንም አልፈራም በፍጹም ፍራያልኩ አይደለም እንዳታስቡ ምናልባት ፍራያልኩ አይደለም ጥያቄ መልስ ኮንቬንሽናል አርሚ ካላችሁ ለምንድን ነው አብይ አህመድን በቀጥታ ማትገጥሙት በእግረኛ ሞጣ አሁንም አልተረዳችሁም ለምን ክልሉን አወደማችሁ ለምን የአማራ ገበሬ በድሮን አስመታችሁ ለምን ክልሉን አለቀቃችሁ ለምን መምራን ትገላላችሁ ለምን አሰማራ ሞጣ አሁንም አልተረዳህም አንተ በቃ ለመረዳት ፈልጋል ለመረዳት አይደለም ፋኖ ሽምቅ ተዋጊ እንደሆነ ነው የማውቀው ኮንቬንሽናል ደርሳችኋል ኮንቬንሽናል ሽምቅ ተዋጊ ነው ሽምቅ ተዋጊ ነው ግን መካናይዝድ መሳሪያዎችን አስገብተናል ካላችሁ ለምንድን ነው የአማራ ክልል የወደመው ክልሉ ለምን ወደመ የወደመ ክልል የለም ያወደመው ስርዓቱ ነው ያወደመው ስርዓቱ ነው ሆን ብሎ የአማራን ኢኮኖሚ ስማኝ የአማራን ኢኮኖሚ ሆን ብሎ ለማውደም የመጣ አካል ስለሆነ ነው ያወደመው ፋኖ ክልሉ ለቆ ባለመውጣት ምክንያት እንደዛ እንድትላል ያወደመው አብይ ብቻውን አላወደመው ባይዘው አትሳሳት ሞጣ አትሳሳት በግልጽ ልንገር የአብይ ሰራዊት ሰማይ ልንገር መልእክት ላስተላልፍ ምንድነው ልታስተላልፍ የመጣው መልእክት ማስተላለፍ የምንፈልገው መልእክት የአማራ ህዝብ ከአንዴም ሁለቴም ከሶስቴም አራቴም ኢኮኖሚውን ለማውደም ህዝቡን ለማጥፋት ይሄንን አቅዶ የተነሳው የአማራን ዘር ብሔር ለማጥፋት የተነሳው አቅዶ የተነሳው የአብይና የብርሃኑ ጁላ ሰራዊት አሁንም በአማራ ክልል ላይ እየዘመተ ነው በአማራ ክልል ላይ ጦሩን እያዘመተ ነው ኢቭን ማን ነው ምሽጉን የት ነው ያደረገው ትምህርት ቤትና ቤተክርስቲያን ላይ ነው ምሽጉን ያደረገው ግልጽ ነው አይደል ሆም ብሎ ኢኮኖሚውን ለማውደም የአማራን ኢኮኖሚ ለማውደም የገባ ኃይል ነው የአብይ ሰራዊት ማለት ነው እኔ ከቋንቋ ጋር ጥላቻ የለብኝም ማንንም ሰው ያቀኛል ከብሔር ጋር ጥላቻ የለብኝም ግን አማራ እንደ አማራ መጥፋት መቼም የለበትም አማራን ሊያጠፋ እየመጣን ማንኛውንም ኃይል እንጋፈጣለን እንገጥማለን አለቀ በጥያቄ ለምነናል በጥያቄ ሞክረናል አልተሳካም አሁን ግን በአፈሙዝ ገጥመናል ምንም ስለማያመጣ ማለት ነው ምንም እንደማያመጣ ስለምናውቅ ፊት ለፊት እየተዋጋ ነው ያለው ምናልባት አሁን አንተ ሚዲያ ላይ አንዳንድ ነገሮችን ስትዘልፍ አያለሁ በቃ መሪ እንደ መሪ ስትዘልፍ አያለሁ ዘመነ ካሴን እንድትናገረው አልፈልግም ምክንያቱም ዘመነ ካሴ እንደ ድርጅቱን ያቆየን ዘመነ ካሴ ነው ሀብቴ ወልዴን እንድትናገር አልፈልግም ሀብቴ ወልዴ ብዙ መስዋዕቱን ከፍሏል ለአማራ ህዝብ በቃ እንድትናገርብኝ አልፈልግም ምክንያቱም መሪዎች ናቸው ድርጅቱን ያቆዩኝ እነሱ ናቸው ከዚህ ውጭ ሌላ ምናልባት የምትለኝ ነገር ካለ አንድ ነገር ልንገርህ ሞጣ ለአንተ የምታስተካክለው ነገር ዛሬም ነገም ሌላ ሰው የምትሆነው ነገር አለ ምናልባት እሱ የሚዲያ ችግር ሊሆን ይችላል ግን መንካት የሌለብህን ሰው ለይተህ እወቅ አውቃለሁ የሚዲያ ሰው ምንም ዴንታ እንደሌለው ከዛ ውጭ ግን ዘመነ ካሴን ምሬ ወዳጆን ሀብቴ ወልዴን እንዲሁም እነዝናቡ ልንገረውን ስትናገር እንድሰማ አልፈልግም ምክንያቱም ምንም እንደማላረግህ አውቃለሁ ከዛ ውጭ ግን መሪዎችን በምንም አይነት ሁኔታ እንድትዘልፍ አልፈልግም ምክንያቱም መሪዎቻችን ናቸው ድርጅታችንን ያቆዩን እነሱ ናቸው